አይነት 2 ስኳር በሽታ የእይታ ችግር ያስከትላል ስንል በምክንያት ነውና እስቲ ይህን ቪዲዮ ተከታተሉ። አይንህ እስከማየት ተቸገረ ነበር? ልጆቼ ሁሉ በቅጡ አላይም ነበር። እምቢ አለ? አዎ በቃ የተሸፍኖ ነበር። ምንም አሁን አንተ ራሱ የዛለት የጻፍከ አንተ የምታዝበትን ወረቀት በሱ ማንበብ አልችልም ብያለሁ እኮ። ሌላ ሰውስ ማንበብልኝ ብዬ ከምለው እኛ ጋር ስኳር ህመምተኛ በሽታ ካለብህ ልክ በቃ እንደ ደካማ ማትረባ ፍጡር አይነት አድርገው ነው የሚያዩ። ያ ከሚሆን እንደውም ጎላ አድርገህ ጻፍልኝ በእጅ ብዬ ነው እዛ ጋር አስቸገርኩት። አስታውስ ነው። አሁን ታያለህ? ኧረ እግዚአብሔር ይመስገን። ታነባለህ? እንጂ ምንም እቺ ቅንጣት እንኳን የሚቀር ነገር የለም። ስኳሩ ነበር ያናረገው? አዎ በጣም ይገርማል። አዎ ተመስገን። ምን ያህል ጊዜ ሆነ አሁን? 3 ወር። በ3 ወር አይነ ቦጋለ? አዎ እንዴ! ኧረ ገና በወር ከ15 ቀኑ ነው እንደፈለኩ ማየት የቻልኩት። አሁን ከዛም በላይ ነው። ስኳሬ 475 ድረስ ደርሶ ነበር። አሁን 68 ሆኗል። እግዚአብሔር ይመስገን ጤናዬ ሰላም ነው። አይኔን እንደ መጀመሪያው እያየልኝ ነው። በጣም ነው ማመሰግናቸው። ያው እግዚአብሔር በሰው ይልካል። እናንተንም እግዚአብሔርን ማመሰግናለሁ።